የንስሐ ጥሪ ንስሐና ቤተ ክርስቲያን በማንኛውም ክርስቲያን የንስሐ ሕይወት ውስጥ የቤተ ክርስቲያን ድርሻ ከፍተኛ ነው። ይህ ከፍተኛ ድርሻ ትምህርቷ፣ ምክሯ፣ ትምህርታ በነብሷ፣ ጉብኝትና ክትትሏ፣ የመንፈስ ቅዱስ ሀብትና የማዳን ሥራ፣ ለሰዎች መገኛና ምዕመናንን ለቅዱስ ቁርባን ማብቃቷ ነው። ቤተ ክርስቲያን ኃጢአተኛውን ወደ ንስሐ ትጠራለች። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ። ይህ የንስሐ ጥሪዎች የምታስተላልፈው በትምህርተ ወንጌል ነው። ስለዚህ በማንኛውም ሥጋዊ የሆነ መንፈሳዊ ችግሮች አጋጣሚ በአጥቢያ ወይም በሰበካ ያሉት ምዕመናን ሁሉ በማስጎብኘትና ወደ ንስሐ ትጠራለች። አባት የሚወደው ልጅ እንደሚጠብቅም እናትም ልጇን እንደምትንከባከብ ቤተ ክርስቲያን የምዕመናንን ሕይወት ለእግዚአብሔር መግዛት ታዘጋጃለች። ተነሳዩ ጥሩ መንፈሳዊ ሕይወት ሊገኝ የሚችልበት ከቤተ ክርስቲያን የተሻለ ተገቢ ስፍራ የለም። በቤተ ክርስቲያን ተነሳዩ ሚስጥረ ንስሐን ይማራል፣ ያውቃል። ንስሐ በመግባት ከኃጢአት ስርየትና ይቅርታ፣ ምሕረትን፣ የሕይወትና ቅድስናን ያገኛል። በሚስጥረ ንስሐ አማካኝነት ኃጢአተኛው ሰው ከልቦናው ከፍቶ የበደል ሁሉ ይናዘዛል። በካህኑ አማካኝነት ኃጢአተኛውን ለእግዚአብሔር ይናገራል። ይህም ለካህኑ በተሰጠው ሥልጣን መሠረት በዚህም ሥርዓተ ቤተ ክርስቲያን አማካኝነት ኃጢአተኛው ለካህኑ ከተናዘዘ በኋላ ስርየትና ይቅርታን ስለሚያገኝ የልቦናውን ኃጢአት ስለሚታጠብ በልቡ ሰላም ይሆናል፣ አዲስ ሕይወትም ይጀምራል። ቅድስት ቤተ ክርስቲያን በሚስጥረ ንስሐ መንፈሳዊ ትምህርትን ትሰጣለች። የእግዚአብሔር ቃል ካህናቱንም ስለ ሕጉ ጠይቅ እንዳለ ምዕመናን ከመምህረ ንስሐ ትክክለኛው መንፈሳዊ ሕይወት መርሃ የሚመራው በቤተ ክርስቲያን ነው። በቤተ ክርስቲያን ምዕመናን የትም ሊያገኙ የማይችለው መንፈሳዊ ሕይወትና ድክመት በተመለከተ የሚያማክረው የሚታመነው ሚስጥረኛ ወይም ከባቴ አበሳ ልብ ያገኛል። ይህም እውነተኛ የእግዚአብሔር አገልጋይ ካህን ነው። ከታማኙ ካህን ለምዕመናን ችግር ሁሉ መንፈሳዊ መፍትሔ፣ ቅንነት የተሞላበትን እርዳታና ፍጹም ፍቅር የተሞላ ሕይወትን መምሪያ ያገኛል። በቤተ ክርስቲያን ምዕመናን ከንስሐ ሕይወት በተጨማሪ የሚስጥረ ቁርባን በረከት ሁሉ ያገኛሉ። ከቤተ ክርስቲያን ውጭም ይህን ጸጋ ማግኘት አይቻልም። አንዳንድ ሰዎች ንስሐ መግባት ከኃጢአት ይቅርታ የሚያስገኝ ከሆነ ቤተ ክርስቲያን ኑዛዜ፣ ቅዱስ ቁርባን ወዘተ ምን ይጠቅማል? ለምንስ ያስፈልጋል? ይላሉ። ይሁን እንጂ እነዚህ ሁሉ በንስሐ ይቅርታ ለማግኘት የሚያበቁና የሚያዘጋጁ ናቸው። ሰው በሥርዓተ ቤተ ክርስቲያን መሠረት በኃጢአት ላይ በመናዘዝና በንስሐ ታጥቦ ሥጋ ወደሙን በመቀበል ይቅርታና ምሕረትን ያገኛል።